ዛሬ የድርቀት ችግር፣ የአንጀት ጤንነት መታወክ የብዙ ሰዎች የጤና ችግር እየሆነ መጥቷል። ይህ ችግር ለምን ሊፈጠር ቻለ? አንደኛው በአመጋገብ ስርዓታችን ውስጥ በፋይበር የበለጸጉ ምግቦችን መጠቀም ስለቀነስን ነው። ታዲያ አንጀታችን ሞር ጤናማ እንዲሆንና ፍሌክሰብል ሆኖ አላስፈላጊ ነገሮችን ከሰውነታችን ውስጥ ለማስወገድ በፋይበር የበለጸጉ ምግቦች ትልቅ እገዛን ያደርጉለታል። ይህንን እየቀነስን ግን ስንሄድ አንጀታችን ላይ ከፍተኛ ጫና በመፈጠሩ ለድርቀት፣ ለተለያዩ የአንጀት የጤና መታወኮች ልንጋለጥ እንችላለን ማለት ነው። ታዲያ ማንኛውንም የጤና ሁኔታ በደንብ ለማስተካከል የመጀመሪያው እርምጃ መውሰድ ያለብን የአመጋገብ ስርዓታችንን በማሻሻል ነው። ሰዎች በሚበሉት ነገር ይታመማሉ፣ ሰዎች በሚበሉትን ነገር ደግሞ ጤናማ ይሆናሉ ማለት ነው። መልካም የአንጀት ስርዓታችንን ለማስተካከል አንዱ ከሚያግዙ ምርቶች መካከል ማይኮቪች ነው። ማይኮቪች 100% ናቹራል የሆነ ተፈጥሯዊ ምግብ ነው። ከ20 በላይ የሚደርሱ በፋይበር የበለጸጉ የተለያዩ ንጥረ ነገሮችን በውስጣቸው አካተው የያዙ እንደ ስፓይሩሊና ሬሺ መሽሩም ጨምሮ ከ20 በላይ ሰፕሊመንቶችን በውስጡ የያዘ ነው። ማይኮቪች ከፍተኛ ጠቀሜታው አንዱ አንጀታችንን ማጽዳት ነው። በአንጀታችን ላይ ተጋግረው አንጀታችንን አላነቃንቅ ያሉ እንደፈለገ እንዲሰራ ተፈጥሯዊ ተግባሩ ላይ እክል የፈጠሩ ነገሮችን ከውስጣችን ማጽዳት ላይ ይሰራል። ሌላው በሆዳችን አካባቢ የተከማቹ ቦርጮችን፣ አላስፈላጊ የሆኑ የስብ ክምችቶችን ከሰውነታችን ላይ ያስወግዳል ማለት ነው። ሌላኛው የማይኮቪች ጠቀሜታ እንግዲህ በተለይ ለጉበት፣ ለጣፊያ እንዲሁም የአንጀት መታጠፍ ችግሮችን ለመከላከል ጉልህ አስተዋጽኦን ያበረክታል። ከዚህም በተጨማሪ እንግዲህ ማይኮቪች አጠቃላይ የጤንነት ስርዓታችን ላይ ትልቁን ጠቀሜታ ይሰጠናል ማለት ነው። እንግዲህ ማይኮቪችን እየወሰድን የአንጀት የጤንነት ስርዓታችንን በደንብ ማስተካከል እንችላለን ማለት ነው። ስለዚህ ይህንን እየወሰድን በቤታችን ውስጥም ደግሞ የምንመገባቸው ምግቦችን ናቹራል ምግቦች፣ ጤናማ የሆኑ አረንጓዴ ምግቦችን ስናደርግ ለውጡን ደግሞ በእጅጉ ፈጣን ያደርጉልናል ማለት ነው። እንደምታውቁት እንግዲህ የአንጀት የጤና መታወክ ለጨጓራ ህመም፣ ለደም መቆሸሽ፣ ለድርቀት ችግር፣ ድርቀትን ተያይዞ ደግሞ ለኪንታሮት ህመም፣ ለተለያዩ የጤና ችግሮች ይዳርገናል ማለት ነው። ስለዚህ እንግዲህ ይህ ችግር ቢኖርብንም ባይኖርብንም አስቀድመን ግን ሰፕሊመንቱን በመውሰዱ ችግሩ ከመምጣቱ በፊት ራሳችንን ለመጠበቅ ያግዘናል። ችግሩ የገጠማችሁ ሰዎች ደግሞ ማይኮቪችን የአመጋገብ ስርዓታችሁን በማስተካከል ብትወስዱት ወደ ቀድሞ የጤንነት ስርዓታችሁ